የዜና መጽሔታችን አሁንም እንደቀጠለ ነው አድማጮቻችን። ኢትዮጵያ ውስጥ ከመንግስት ፍቃድ ወስደው የሚሰሩ የሀገር ውስጥ የኤፍኤም ሬዲዮ ጣቢያዎች ከውጭ ሀገር መገናኛ ብዙሃን ዝግጅቶችን ተቀብለው ማሰራጨት እንዳይችሉ ተከልክለዋል። መንግስት ይህን እርምጃ የወሰደው የሬዲዮ ጣቢያዎቹ አካሄድ ከተቋቋሙለት ዓላማ ውጪ መሆኑ እንደተገለጸላቸው የጀርመኑን ዓለም አቀፍ የመገናኛ ብዙሃን DW የአማርኛ አገልግሎትን ተቀብሎ ለኢትዮጵያውያን አድማጮች ሲያሰራጭ የነበረው ኢትዮ ኤፍኤም እና የአሜሪካ ድምጽ ራዲዮ ዝግጅቶችን ሲያሰራጭ የነበረው አሃዱ ሬዲዮ ለዶቼ ቬለ ተናግረዋል። ሰለሞን ሙጬ አሁንም ዝርዝር ዘገባ አለው። የኢትዮጵያ መገናኛ ብዙሃን ባለስልጣን የሀገር ውስጥ የአጭር ሞገድ የኤፍኤም ሬዲዮ ጣቢያዎች የውጭ ሀገር ሬዲዮ ጣቢያዎችን ዝግጅቶች በቀጥታ ተቀብለው ማስተላለፍ እንዲያቆሙ ከቀናት በፊት ክልከላ ጥሏል። ባለስልጣኑ የሬዲዮ ሞገዶቹ ለባለፈቃዶቹ በውድድር በጨረታ አሸንፈው የተሰጡ መሆናቸውን አስታውሶ ሆኖም ከቅርብ ጊዜ ወዲህ የሌላ ሀገር መገናኛ ብዙሃን ዝግጅቶችን በቀጥታ የሚያስተላልፉ የሀገር ውስጥ የሬዲዮ ጣቢያዎች መኖራቸውንም ገልጿል። ሬዲዮ ጣቢያዎቹ የተሰጣቸውን የሬዲዮ ሞገድ ከታለመ ለታ ዓላማ ውጪ የውጭ መገናኛ ብዙሃን ዝግጅቶችን ማስተላለፍ እንዲያቆሙም ከልክሏል። ይህንን ውሳኔ በተመለከተ ከዶቼ ቬለ ጋር ይሰራ የነበረውን የኢትዮ ኤፍኤም 107.8 ስራ አስኪያጅ ወሰንየለህ ጥላሁንን መንግስት ይህንን ውሳኔ ያሳለፈበትን ምክንያት ጠይቀናቸዋል። መጀመሪያ የጀመርነውም ያስፈቅደን አይደለም፣ አዳግንተን አይደለም። በፊቱ የመገናኛ ብዙሃን አዋጅ ውስጥ ወይም የብሮድካስት አዋጅ ውስጥ ነው ሊንክ ማድረግ የሚፈልግ ያሳውቃል ነው። ስለዚህ ያሳውቀናቸው ነው የጀመርነው። ስለዚህ ያውቃሉ ሂደቱ። ነገር ግን አሁን አዲሱ የመገናኛ ብዙሃን አዋጅ ማስፈቀድ የሚል ውስጥ አለ። ስለዚህ እኛ በዛው ቀድሞ በጀመርነው ነበር እያካሄድን የነበረው። ነገር ግን አሁን ጥቅምት 19 ቀን በተጻፈ ደብዳቤ ከተሰጣችሁ ዓላማና ከተቋቋማችሁበት ዓላማ ውጪ ነው ሊንክ ማድረግ፣ የእናንተ ዓላማ አካል አይደለም። ስለዚህ የተሰጣችሁና ከኛ ጋር ውል በፈጸማችሁበት ዓላማ ላይ ብቻ ስሩ። ስለዚህ ሊንክ አድርጋችሁ ከምትሰሯቸው የኛ ስፔሲፊካሊ ተገልጾ ከጀርመን ድምጽ ሬዲዮ ጋር ሊንክ አድርጋችሁ መስራትን ከማሰራጨትን ከ19 ጀምሮ እንድታቋርጡ የሚል ደብዳቤ ጻፍልን። ምን ተግባራዊ ያደረግን ማለት ነው። የአሃዱ ሬዲዮና ቴሌቪዥን ባለቤት አቶ እሸቱ በላይ የአሜሪካ ድምጽ ሬዲዮ ዝግጅቶችን በጣቢያቸው ያስተላልፉ ነበር። ወደፊት ፍቃድ ከሚመለከተው ባለስልጣን ይዘው ከመጡ አብረናቸው እንሰራለን፣ አሁን ግን ክልከላውን ተቀብለናል ብለዋል። በዛ ሰዓት ፍቃድ ጠይቀናል። ዝግጅቶች ለማስተላለፍ ይቻላል። በወቅቱ ያው በቃልም ቢነገራቸው እዛ ላይ የብሮድካስት ባለስልጣን የነበረው አመራር በጋራ መስራት ይችላል ነበር ያሏቸው። በዛ ምክንያት ሁላችንም ኮንቴንቶችን ማሰራጨት ጀመርን። አሁን ባለው ነገር ግን ከነዚህ ሰዎች ጋር ስንሰራ አሁን ብሮድካስት ባለስልጣን ወይም አሁን የኢትዮጵያ መገናኛ ብዙሃን ባለስልጣን ይህንን እርምጃ ሲወስድ ማነው ተጠያቂው? ማን ይጠይቅ? ያን ጠይቅ እነሱ እንዲጠይቁ በሰሩበትና ፍቃድ ይጠይቁ። ተጠያቂነታቸውን ሲያረጋግጡና በሀገሪቱ ሕግና ስርዓት መሰረት መስራት ሲችሉ እኛም ፈቅድላቸዋለን ብለዋል። ፍቃድ ሲሰጣቸው ከኛ ጋር መስራት ይችላሉ ማለት ነው። መገናኛ ብዙሃን ባለስልጣን ይፈቅድላቸው ያነሳቸው። የኢትዮ ኤፍኤም 107.8 ስራ አስኪያጅ አቶ ወሰንየለህ ዶቼ ቬለ ጋር በመስራታቸው ትርፋማ እንደነበሩ ገልጸው ወደፊት ህጎች የሚፈቅዱ ከሆነም በዚሁ ስራ ለመቀጠል ፍላጎት እንዳላቸው ገልጸዋል። እኛ ከDW ጋር በመስራታችን ብዙ ነገር ተጠቃሚ ነበር። DW ለ50 ምናምን ዓመታት በኢትዮጵያ ውስጥ በአማርኛ ዜናና ተመሳሳይ ፕሮግራሞችን ይዞ በመቅረብ በጣም ይወደድ የሚታወቅ እንደ ወሳኝ የመረጃ ምንጭ የሚያገለግል ሬዲዮ ጣቢያ ነው እና ይሄንን ብራንድ ከኛ ብራንድ ኢትዮ ኤፍኤም ከሚለው ብራንድ ጋር መጣበቁ ወይም አብሮ መስራቱ ለኛ ትልቅ ፕሮሞሽን ነበር። DW የሚተላለፍባቸው ሰዓታት ላይ ከተማውን ዞር ብለህ ብትመለከት አብዛኛው ሰው ኢትዮ ኤፍኤም ነው የሚያዳምጠው። ከDW የሚተላለፉ ዜናዎች ላይ ጥሩ ትረስት አለው ማለት ነው። ስለዚህ ይሄ መቋረጡ ይሄንን ከDW ጋራ በመስራታችን ያገኘነውን ትልቅ ቫልዩ ያሳጣናል። ስለ ጉዳዩ ዝርዝር መረጃ ለማግኘት ወደሚመለከተው የተቆጣጣሪ ባለስልጣን ያደረኩት ሙከራ ለጊዜው አልተሳካም። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር አቶ መሐመድ እድሪስ ስለ ውሳኔው በወቅቱ ጣቢያዎቹ የመጣላቸውን ከማስተላለፋቸው ባለፈ ቁጥጥራቸው የላላ መሆኑን ገልጸው ነበር። የሀገርን ነባራዊ ሁኔታ ያላገናዘበ
ብሔራዊ ጥቅምን የሚጎዳ ነው ብለዋል አካሄዱን። በተጨማሪም ባለስልጣኑ ለሚተላለፉ ዝግጅቶች ለዋና አሰራጭ ጣቢያዎች ግብረ መልስ ለመስጠት በሕግ የተጣለበትን ቁጥጥር የማድረግ ኃላፊነቱን ለመወጣት ባለመቻሉ ክልከላው መተላለፉን ባለስልጣኑ አስታውቋል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። የደቡብ ክልል ምክር ቤት የደቡብ ምዕራብ ኢትዮጵያ የፌዴራሉ 11ኛ ክልል ሆኖ እንዲደራጅ የሚያስችለውን የስልጣን ርክክብ አካሄደም። ምክር ቤቱ የስልጣን ርክክቡን ያደረገው ዛሬ በሐዋሳ ከተማ ባካሄደው 6ኛ ዙር 1ኛ ዓመት አስቸኳይ ጉባኤው ነው። ምክር ቤቱ ርክክቡን ያደረገው በህዝበ ውሳኔው አፈጻጸም ዙሪያ በቀረበለት ሪፖርት ላይ በስፋት ከተወያየ በኋላ ነው። በደቡብ ምዕራብ ኢትዮጵያ የሚገኙ የካፋ፣ የሸካ፣ ዳውሮ፣ ቤንች ሸኮ፣ የምዕራብ ኦሞና የኮንታ ልዩ ወረዳ ራሳቸውን ችለው በክልልነት ለመደራጀት የሚያስችላቸውን የህዝበ ውሳኔ ድምፅ የሰጡት ባለፈው መስከረም 20 ቀን 2014 ዓ.ም ነበር። ሸዋንግዛው ወጋያው ከሐዋሳ ተጨማሪ ዘገባ አለው። 6ኛ ዙር የ1ኛ ዓመት አስቸኳይ ጉባኤውን ዛሬ ያካሄደው የደቡብ ክልል ምክር ቤት በነባሩ የደቡብ ክልልና አዲስ በሚዋቀረው የደቡብ ምዕራብ ኢትዮጵያ ህዝቦች መካከል የስልጣን ርክክብ አካሂዷል። ምክር ቤቱ ከስልጣን ርክክቡ አስቀድሞ በነባሩና በአዲሱ ክልሎች መካከል የሚኖረውን አስተዳደራዊና ህጋዊ ጉዳዮች የሚመሩበትን ስርዓት ለመወሰን በቀረበው የውሳኔ ሐሳብ ወይም ሞሽን ላይ ተወያይቷል። በጉባኤው ላይ የውሳኔ ሐሳብ ረቂቁን ያቀረቡት የክልሉ የህግ ጉዳዮች አማካሪ አቶ አዳነ ገበየው በቀጣይ በሁለቱ ክልሎች መካከል የሚኖረው የሀብትና የዕዳ ክፍፍል በድርድር ይካሄዳል ብለዋል። በደቡብ ብሔረሰቦችና ህዝቦች ክልል መንግስት ባለቤትነት የሚገኘው ቋሚና ተንቀሳቃሽ ንብረቶች ሀብት አከፋፈልን በተመለከተ አዲሱ ክልል ባለበት ሁኔታ ለነባሩ ክልል ለቆ የሚወጣ ከሆነ የአሰራሩን ስርዓት በክፍፍሉ መስፈርት መሰረት አዲሱ ክልል የሚደርሰውን ድርሻ የሚከፋፈለው መጠንና ጊዜ በሁለቱ ክልሎች መካከል በሚደረግ ድርድር ይወሰናል። በደቡብ ክልል መንግስት የሚገኘው ማንኛውም ዕዳዎች ክፍፍል ቀመርን መሰረት አድርጎ አዲሱ ክልል ስራ ከጀመረበት ጊዜ ጀምሮ የሚከፋፈል ይሆናል። የቀረበው የንብረት ክፍፍል ረቂቅ መልካም መሆኑን የጠቀሱትና አዲስ ከሚዋቀሩ ዞኖች የተወከሉት የምክር ቤት አባላት በቀጣይ ነባሩ ክልል ተገቢውን እገዛና ድጋፍ እንዲያደርግ ሲሉም ጠይቀዋል። አዲስ ክልል ሲመሰረት አዲስ ጎጆ ነው የሚወጣው። ስለዚህ የንብረት ክፍፍል ሞሽኑ ጥሩ ሆኖ ሳለ ነገር ግን አሁንም ቢሆን የክልሉ አመራር ሊደግፈን ይገባል። አቻ ክልል ነን ደግሞ የበኩላችን አስተዋጽኦ እንድናበረክት አሁንም ወደ አዲስ ጎጆ ሲወጣ ብዙ ተግዳሮቶች አሉ። እነኚህን ተግዳሮቶች ደግሞ መወጣት የሚቻለው በመተጋገዝ ነው፣ በመደጋገፍ ነው። የተለመደው ድጋፍ የተለመደው ትብብር አሁንም አይራቀን የሚል ህዝባዊ ጥያቄ አለኝ። ምክር ቤቱ በመጨረሻም ረቂቅ የውሳኔ ሐሳቡን በሙሉ ድምጽ በማጽደቅ አዲስ ለሚዋቀረው ክልል የስልጣን ርክክብ አከናውኗል። የስልጣን ርክክቡ አፈጻጸም ስርዓት ለመወሰን የቀረበው የውሳኔ ሐሳብ ቁጥር 16/2014 ሆኖ ስራ ላይ እንደሚውል ተወስኗል። በዚህ መሰረት ቀጥሎ የሚኖረን ፕሮግራም የስልጣን ርክክቡን ነው የምናካሄደው። የስልጣን ርክክቡን ለማካሄድ የአምስቱ ዞኖች የአንድ ልዩ ወረዳ ዋና አፈ ጉባኤዎች ወደ መድረክ እንድትመጡ በክብር ጠይቃለሁ። በደቡብ ምዕራብ ኢትዮጵያ የሚገኙ የከፋ፣ የሸካ፣ የዳውሮ፣ የቤንች ሸኮ፣ የምዕራብ ኦሞና የኮንታ ልዩ ወረዳም ራሳቸውን ችለው በክልል ለመደራጀት የሚያስችላቸውን የህዝበ ውሳኔ ድምጽ የሰጡት ባለፈው መስከረም 20 ቀን 2014 ዓ.ም ነበር። በህዝበ ውሳኔው ድምጽ ከሰጡት 1.2 ሚሊዮን መራጮች መካከል ከ98 በመቶ በላይ የሚሆኑት ከደቡብ ክልል በመነጠል የጋራ ክልል መመስረትን ደግፈው ድምጽ መስጠታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ማድረጉ ይታወሳል። በህዝበ ውሳኔው ድምጽ ውጤት መሰረትም 5 ዞኖችና አንድ ልዩ ወረዳም በቀጣይ ሳምንት የጋራ ያሉትን ክልል ያዋቅራሉ ተብሎ ይጠበቃል። ለዶቼ ቬሌ ዲደብሊው ዘገባ ሸዋንግዛው ወጋየው ሐዋሳም። ለዕለቱ የዜና መጽሔታችን የመጨረሻ ወደ ሆነው ዘገባ ነው የምንሻገረው። በኢትዮጵያ በቀጠለው ጦርነት ተፋላሚ ኃይላት ለሰላማዊ መፍትሄ ዕድል እንዲሰጡ በአፍሪካ ቀንድ የአሜሪካ ልዩ መልእክተኛ ጥሪ ያቀረቡ። ልዩ መልእክተኛው አምባሳደር ጄፍሪ ፌልትማን የኢትዮጵያን ወቅታዊ ሁኔታ አስመልክተው ትናንት በዩናይትድ ስቴትስ የሰላም ተቋም ተገኝተው ባደረጉት ንግግር የኢትዮጵያ መንግስትና ህወሓት ጦርነቱን የሚያስቆሙ እርምጃዎችን እንዲጀምሩ ጠይቀዋል። የተራዘመ ጦርነት ኢትዮጵያን ወደ አደገኛ አቅጣጫ እንደሚወስዳት ልዩ መልእክተኛው አስጠንቅቀዋል። ታሪኩ ኃይሉ ከአትላንታ ጆርጂያ ተከታዩን ዘገባ ልኮልናል።
በአፍሪካ ቀንድ የአሜሪካ ልዩ መልእክተኛው አምባሳደር ጄፍሪ ፊልትማን በንግግራቸው መንደርደሪያ ከታዳጊ ልጅነታቸው አንስቶ ስለ ኢትዮጵያ እያወቁ ማደጋቸውን አስታውሰዋል። በመካከለኛው ምዕራብ ዩናይትድ ስቴትስ በምትገኝ አንዲት ትንሽ ከተማ ውስጥ ሳለው ስለ ኢትዮጵያ መጽሐፍ ቅዱሳዊ ማጣቀሻዎች፣ የቡና መገኛ ሀገር፣ የአሜሪካ የሁለተኛው የዓለም ጦርነት አጋር እንደነበረችና አፍሪካ ከቅኝ አገዛዝ እንድትወጣ ደፋር ምሳሌ እንደነበረች አውቃለሁ ይላሉ ፊልትማን። የ15ኛው ክፍለ ዘመን የንጉስ ዳዊት ታሪክንም እንደሚወዱ ጠቅሰዋል። እንደ ጎርጎሮሳውያኑ ቀመር በ2015 የተባበሩት መንግስታት ድርጅት የፖለቲካ ጉዳዮች ምክትል ዋና ጸሐፊ ጀነራል ሆነው ካገለገሉበት ጊዜ ጀምሮ ኢትዮጵያ የምትገኝበትን የአፍሪካ ቀንድ በሚገባ ለማወቅ እድል እንደፈጠረላቸው አመልክተዋል። የአፍሪካ ቀንድ ልዩ መልእክተኛ ሹመታቸውን አስመልክተው በሰላም ማስከበር በኩል መረጋጋትን ወደ ውጭ የምትልክ ለረጅም ጊዜ ኖረች የዩናይትድ ስቴትስ ጠቃሚ አጋር አብዛኛውን ጊዜንና ከውጭ ጉዳይ ሚኒስትር ብሊንከንና ከዋይት ሃውስ ጋር ያደረጉትን የውይይት ጊዜ ታጠፋለች ብዬም አስቤ አላውቅም። አምባሳደር ፊልትማን የድርድር ምክር ሀሳቦችን በዘረዘሩበት የንግግራቸው ክፍል ሁለቱም ወገኖች ወደ ድርድር የተኩስ አቁም እርምጃ የሚወስዷቸው በርካታ መንገዶች እንዳሉ ጠቁመዋል። የመጀመሪያው እርምጃ ግን ለመነጋገር ግልጽነትን ማሳየት እንዳለባቸው አመልክተዋል። የኢትዮጵያ መንግስት ለወራት እያነሳን ያሉትን ስጋቶች መፍታት ይጠበቅበታል። ህወሓትም ወታደራዊ ግስጋሴውን እንዲያቆም አዲስ አበባን ከማስፈራት እንዲታቀብና ለውይይት እንዲዘጋጅ አበክረን እየገለጽን ነው። ኤርትራም አጥፊ ጣልቃ ገብነቷን አቁማ ወታደሮቿን ከኢትዮጵያ ሙሉ በሙሉ ማስወጣት አለባት። ጦርነቱን ማራዘም፣ ግጭቱን የሚያረግብ እርምጃ ለመውሰድና ሰብአዊ ጥፋትን ለመከላከል እርዳታን አለመፍቀድ ኢትዮጵያን ወደ አደገኛ አቅጣጫ እየወሰዷት ያሉ ተግባራት መሆናቸውን አምባሳደሩ አመልክተዋል። የተራዘመ ጦርነት ለኢትዮጵያና ህዝቧ አስከፊ መሆኑንም አስጠንቅቀዋል። ጥናቶች እንደሚያሳዩት አማካይ የዘመናችን የእርስ በርስ ጦርነት ለ20 ዓመታት የሚቆይ ነው። እደግመዋለሁ፣ ለ20 ዓመታት። በኢትዮጵያ ለዓመታት የሚዘልቅ የእርስ በርስ ጦርነት ለሀገሪቱ የወደፊት ሁኔታና ህዝቧ አስከፊ ነው። ህይወት አድን አቅርቦት ወደ ትግራይ እንዲገባ ማድረግ፣ ህወሓት ከአማራና አፋር ክልሎች የኤርትራ ጦር ከኢትዮጵያ ግዛት እንዲወጡና ዘላቂ የሆነ የተኩስ አቁም ስምምነት እንዲኖር ማድረግ የሚያስችል የሰላም ሀሳቦችን ፊልትማን አብራርተዋል። ከመንግስት ጋር ግልጽ የሆነ ውይይት ለማድረግ መሞከራቸውን የተናገሩት አምባሳደር ፊልትማን ብዙ የመንግስት አካላት ለስጋታችን ምላሽ ከመስጠት ይልቅ ዩናይትድ ስቴትስ የአብይ መንግስትን በሌላ የህወሓት የበላይነት ለመተካት ትፈልጋለች በማለት በሐሰት ይገልጻሉ ሲሉ ወቅሰዋል። አምባሳደር ፊልትማን አክለው እንዳሉትም ወደ መለስ አይነት አገዛዝ መመለስን የሚቃወሙትን ኢትዮጵያን አመለካከት ጠንቀቀን እናውቃለን፣ እናከብራለን። ይህ ህወሓት የተጠላውን የመንግስቱን አገዛዝ ያስወገደውን ኃይል ሲመራበት የነበረበት 1991 አይደለም። አሁን ካለው ቀውስ የሚያወጡ ውጤታማ መንገዶችን ለመደገፍ ከልብ እንሻለን ያሉት አምባሳደር ፊልትማን ኢትዮጵያ ከአገዋ የንግድ ጥቅሞች ወይም ከዓለም አቀፍ የኢኮኖሚ እርዳታ እንድታጣ አንፈልግም ብለዋል። ለዶይቼ ቬለ ታሪኩ ኃይሉ ከአትላንታ ጆርጂያ። ይህ በእንዲህ እንዳለ በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ ጄፍሪ ፊልትማን ኢትዮጵያን ለ2 ቀናት ለመጎብኘት ነገ ወደ አዲስ አበባ እንደሚጓዙ ዘገባዎች አመልክተዋል። አድማጮቻችን ለዕለቱ ያዝናቸው በዜና መጽሔት የያዝናቸው ዘገባዎቻችንም ይህንን ይመስሉ ነበር። አሁን ወደ ሳምንታዊ ዝግጅቶቻችን ምዕራፍ ነው የምንሻገረው። ለዛሬ የያዝነው ከኢኮኖሚው ዓለምን ነው። ኢትዮጵያ በአገዋ በኩል ሸቀጦቿን ለአሜሪካ ገበያ የማቅረብ ዕድሏን ከመጪው ጥር ጀምሮ ታጣለች። ውሳኔው 200 ሚሊዮን ገደማ ዝቅተኛ ገቢ ያላቸው ቤተሰቦችን እንደሚጎዳ የገለጸው የኢትዮጵያ መንግስት አሜሪካ እርምጃውን እንድትቀለብስ ጠይቋል። በዛሬው ከኢኮኖሚው ዓለም መሰናዶ 1 ዓመት የሞላው ጦርነት ያስከተለው ኢኮኖሚያዊ ጉዳት ላይ ያተኩራል። እሸቴ በቀለ አሰናድቶታል። ኢኮኖሚው ዓለም
ኢትዮጵያ በአፍሪካ የእድገትና እድል ድንጋጌ ወይም አጎዋ በኩል ሸቀጦቿን ለአሜሪካ ገበያ የማቅረብ እድሏን ከታህሳስ 23 ቀን ጀምሮ ታጣለች። የአሜሪካው ፕሬዝዳንት ጆ ባይደን ትናንት ማክሰኞ ለአገራቸው ምክር ቤት በጻፉት ደብዳቤ ዓለም አቀፍ እውቅና በተሰጣቸው የሰብአዊ መብቶች ብርቱ ጥሰት ምክንያት በማለት ኢትዮጵያ በአጎዋ ድንጋጌ የነበራትን እድል ማጣቷን ይፋ አድርገዋል። ከኢትዮጵያ በተጨማሪ ጊኒና ማሊ ተመሳሳይ ዕጣ ፈንታ የገጠማቸው ሲሆን የአሜሪካ የንግድ ተወካይ ካትሪን ታይ የአገራቱ መንግስታት የአጎዋን ድንጋጌ በመጣስ በወሰዱት እርምጃ ምክንያት ከመርሃ ግብሩ ውጪ እንደሚሆኑ ገልጸዋል። በጎርጎሮሳዊው 2020 ዓመተ ምህረት 237 ሚሊዮን ዶላር የሚያወጡ ሸቀጦች ያለቀረጥ በአጎዋ በኩል ለአሜሪካ ገበያ ላቀረበችው ኢትዮጵያ ውሳኔው የመርዶ ያክል ነው። መቀመጫውን በዋሽንግተን ዲሲ ከተማ ባደረገው አሜሪካ ዩኒቨርሲቲ በመምህርነት የሚያገለግሉት የምጣኔ ሀብት ባለሙያው ዶክተር ውበት ካሳ ለዶይቸ ቨለ እንደተናገሩት የዋሽንግተን እርምጃ የኢትዮጵያን እድገት የስራ ፈጠራና የድህነት ቅነሳ መርሃ ግብሮች ጭምር የሚጎዳ ነው። በዋናነት የሚጎዳው እንግዲህ ይሄ በጨርቃጨርቅና በተዛማጅ ዘርፎች ውስጥ የተሰማሩ ኢንዱስትሪዎች ናቸው። ኢትዮጵያ በቅርቡ ከፍ ያለ የውጭ ኢንቨስትመንት እያስመዘገበች ያለበት ሴክተር ነው። በተለይ በኢንዱስትሪያል ፓርክስ ዋነኝነት የተሳተፉበት ኤክስፖርት ፕሮሰሲንግ ዞን ለውጭ እቃን በማምረት ላይ ስለሆነ እነዚህ ሴክተሮች አፌክትድ ይሆናሉ። እነዚህ ሴክተሮች አፌክትድ ሲሆኑ ደግሞ ብዙ በዚህ ሴክተሮች ላይ የተሰማሩ የስራ ማጣት በተለይም ሲንስ ኤክስፖርት የአገሪቱን የእድገት ሁኔታ የአገሪቱን የድህነት የመቀነስ ፕሮግራምን የሚያፋጥን ስለሆነ ይሄም እንግዲህ የአገሪቱን የግሮዝ የእድገት የስራ ፈጠራ ፕላን የድህነት መቀነስ ፕሮግራምን ኔጌቲቭሊ አፌክት ሊያደርግ ይችላል። የውጭ ምንዛሬን የማግኘት አቅምንም ሊቀንስ ይችላል። የኢትዮጵያ መንግስት በዛሬው ዕለት ባወጣው መግለጫ አሜሪካ እርምጃውን እንድትቀለብስ ጥያቄ አቅርቧል። የአሜሪካ ውሳኔ በፍጹም ችግሩን አቃልለውም ያለው የኢትዮጵያ የውጭ ጉዳይ ሚኒስቴር እርምጃው ከግጭቱ ምንም ግንኙነት የሌላቸው ከ200 ሺህ በላይ ዝቅተኛ ገቢ ያላቸው ቤተሰቦችን በተለይም ሴቶችን እንደሚጎዳ ገልጿል። የአሜሪካ የንግድ ተወካይ ካትሪን ታይ ኢትዮጵያን ጨምሮ 3ቱ አገሮች ከአሜሪካ ጋር ያላቸውን የንግድ ግንኙነት እንደገና ለመጀመር ለአጎዋ የተቀመጡ ቅድመ ሁኔታዎችን ለማሟላት አስፈላጊ የሆኑ እርምጃዎችን መውሰድ እንደሚጠበቅባቸው ትናንት ማክሰኞ ባወጡት መግለጫ አስታውቀዋል። ካትሪን ታይ ኢትዮጵያ፣ ማሊና ጊኒ በአጎዋ በኩል ሸቀጦቻቸውን በአሜሪካ ገበያ የማቅረብ እድላቸውን ለመመለስ ማድረግ የሚጠበቁባቸውን ቅድመ ሁኔታዎች ለሶስቱም ሀገሮች እንደሚያሳውቁ ቃል ገብተዋል። የሰሜን ኢትዮጵያ ጦርነት አገሪቱን ያሳጣት በአጎዋ በኩል የነበራትን እድል ብቻ ግን አይደለም። በትግራይ በአማራና በአፋር ክልሎች በሺዎች የሚቆጠሩ ሰዎች የተገደሉበት በሚሊዮኖች የተፈናቀሉበትና ዛሬ እኩለ ሌሊቱን 1 ዓመት የሚሞላው ጦርነት አገሪቱ በዓመታት ልፋት ያጠራቀመችውን ጥሪት ጭምር እያወደመ ነው።